ሻሎም ሻሎም ቅዱሳን እንደምን አላችሁ? እኔ ወንድማችሁ ፓስተር ኪሩቤል ነኝ ከእግዚአብሔር ከዋክብት ቤተክርስቲያን። ዛሬ ደግሞ በዚህ ማለዳ የምንጸልይበት የጸሎት ርዕስ ስለ ስራችን፣ ስለ ወደፊት እቅዳችንና ስለ ግል ህይወታችን ከእግዚአብሔር ዘንድ ምሪትን ለመቀበል ብለን የምንጸልይበት የጸሎት ጊዜ ነው የሚኖረን። እንግዲህ መጽሐፍ ቅዱስ ሲናገር ኤርምያስ ምዕራፍ 29 ቁጥር 11 ላይ መጽሐፍ ቅዱስ እንደዚህ ብሎ ይናገራል። ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገር አይደለም ይላል እግዚአብሔር ይላል። መጽሐፍ ቅዱስ የሚናገረው እንደዚህ ነው። እኛ በህይወታችን ላይ የተለያዩ እቅዶችን ልናቅድ እንችላለን። ግን ደግሞ ከዛ እቅድ በላይ ደግሞ የእግዚአብሔር እቅድ፣ እግዚአብሔር ለኛ የሚያስበው ሐሳብ መልካም ነው። ስለዚህ በዚህ ማለዳ የምንጸልየው እግዚአብሔር ለኛ የሚያስበውን ሐሳብ እንዲገልጥልን፣ እግዚአብሔር ለኛ የሚያቅደውን እቅድ እንዲገልጥልን፣ በሪሌሽንሺፕ ሊሆን ይችላል፣ በስራ ሊሆን ይችላል፣ በግል ህይወታችን ሊኖር ይችላል። በየትኛውም ምሪት በምንፈልግባቸው አቅጣጫዎቻችን ላይ እግዚአብሔር የራሱን የሆነ እቅድ እንዲነግረን፣ ዓላማውን እንዲያስታውቀን ነው የምንጸልየው። ምክንያቱም የእግዚአብሔር እቅድ በጣም ለህይወታችን አስፈላጊ ነገር ነው። እኛ ለራሳችን እንደምናቅደው ደግሞ እግዚአብሔር በህይወታችን ላይ ብዙ እቅድ ያቅዳልና ስኬት ጋር የሚመጣው ፋይናሊ ደስ የሚያሰኝ የሚሆነው እግዚአብሔር በህይወታችን ላይ የሚያቅደው እቅድ ነው። መጽሐፍ ቅዱስም የሚለው እንደዛ ነው። ለእናንተ ማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገር አይደለም። እግዚአብሔር በህይወታችን ላይ የሚያቅደው እቅድ የሰላም ነው፣ የክፉ ነገር አይደለም። እግዚአብሔር በእኛ ህይወት ላይ እቅድ አቀደ ማለት ላይጥለን ነው ማለት ነው። እግዚአብሔር በህይወታችን ላይ እቅድ አቀደ ማለት ላይረሳን ነው ማለት ነው። እግዚአብሔር በህይወታችን ላይ አንድ ዓላማ አለው ማለት ያ ዓላማ እስከ ዘላለም የሚቆይ ነው፣ ወይም ለህይወታችን ስኬትን የሚሰጠው ነው። ክብር ለእግዚአብሔር ይሁን። ከኔ ጋር በዚህ ሰዓት ያላችሁ ወንድሞቼና እህቶቼ የምንጸልየው እግዚአብሔር ለህይወታችሁ ያቀደውን መልካም እቅድ፣ እግዚአብሔር ለእናንተ የሚያስበውን መልካም ሐሳብ ከዚህ ማለዳ ጀምሮ በህይወታችሁ ላይ መፈጸም እንዲጀምር፣ እግዚአብሔር ያሰበላችሁ ያ ሐሳብ በህይወታችሁ ላይ መከናወን እንዲጀምር ነው የምንጸልየው። ክብር ለኢየሱስ ይሁን። እንግዲህ እኛነታችንን እኛ ራሳችንን እንፈልገዋለን፣ ሰዎች ይፈልጉታል፣ ሰይጣን ይፈልገዋል፣ እግዚአብሔር ደግሞ ይፈልገዋል። ይሄ ማንነታችንን። ስለዚህ እግዚአብሔር እንደሚፈልገው እኛ እንኳን ያሰብነው በህይወታችን ሳይሆን እግዚአብሔር በእኛ ህይወት ያሰበው መፈጸም እንዲጀምር እንጸልያለን። ክብር ለኢየሱስ ይሁን። ለዚህ ቅዱሳን ጸልዩ። እግዚአብሔር ሆይ በዚህ ማለዳ በህይወቴ ያሰብከው ነገር በህይወቴ ላይ እንዲፈጸም፣ ከዚህ በኋላ ባሉት የህይወት ዘመኖቼ ሁሉ እግዚአብሔር ሆይ አንተ ያሰብከው ብቻ በህይወቴ እንዲፈጸም፣ አንተ ያሰብክልኝ መልካም እቅድ ብቻ በህይወቴ እንዲፈጸም እለምንሃለሁ እያላችሁ እግዚአብሔርን እየጠየቃችሁ ጸልዩ። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ ሲናገር ምሳሌ ምዕራፍ 3 5 እና 6 እንደዚህ ይላል፣ በፍጹም ልብ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ፣ በመንገድህ ሁሉ እርሱን ወቅ፣ እርሱም ጎዳናህን ያቀናልሃል ይላል። አያችሁ፣ የስኬት ሚስጥር በፍጹም ልባችን በእግዚአብሔር መታመንና በራሳችን ማስተዋል አለመደገፍ፣ ሲቀጥል ደግሞ መንገዳችንን ለሱ አሳልፎ መስጠትና እግዚአብሔርን ማወቅ በጣም ለስኬታችን አስፈላጊ ነገር ነው። ስለዚህ በራሳችን ማስተዋል አንደገፍም። ጌታ ሆይ ለኔ ያለህን ሐሳብ ግለጥልኝ፣ በህይወቴ ላይ ያቀድከውን እቅድ ግለጥልኝ እያላችሁ ጸልዩ ቅዱሳን። ሃሌሉያ! ክብር ለኢየሱስ ይሁን፣ ክብር ለመንፈስ ቅዱስ ይሁን። እግዚአብሔር አምላኬ ሆይ በዚህ ማለዳ እኔ ጸልያለሁኝ በጌታ በኢየሱስ ክርስቶስ ለቅዱሳን ያሰብከው መልካም ሐሳብ በዚህ ማለዳ ለሚጸልዩ እህቶች፣ ወንድሞች፣ እናቶቼና አባቶቼ እግዚአብሔር ሆይ ያሰብከውን እቅድ በጌታ በኢየሱስ ስም ከአሁን ሰዓት ጀምሮ እንድትፈጽምላቸው ጸልያለሁኝ። በጌታ በኢየሱስ ክርስቶስ ስም አንተ የምታስበው ሐሳብ መልካም ስለሆነ እግዚአብሔር ሆይ አንተ የምታስበው እቅድ ክፉ ስላልሆነ በጌታ በኢየሱስ ክርስቶስ ስም ለወንድሞቼ የምታስበው መልካም ሐሳብ፣ ለእህቶቼ የምታስበው መልካም ሐሳብ፣ ለእናቶቼ የምታስበው መልካም ሐሳብ፣ ለአባቶቼ የምታስበው መልካም ሐሳብ በጌታ በኢየሱስ ክርስቶስ ስም ከዚህ ማለዳ ጀምሮ መፈጸም እንዲጀምር ነው ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ከበረከታቸው ጋር እንድታገናኛቸው ነው ጸልያለሁ። ከልባቸው መሻት ጋር እግዚአብሔር ሆይ እንድታገናኛቸው ነው ጸልያለሁ። የምታስበውን ሐሳብ በህይወታቸው ላይ የምትገልጥበት ማለዳ እንዲሆን ከዚህ በኋላ ባለው የህይወት ሥርዓታቸው እግዚአብሔር አምላኬና መድኃኒቴ ሆይ ካሰብክላቸው መልካም ነገር ጋር የሚገናኙበት ጊዜ በፊታቸው እንዲመጣ ነው ጸልያለሁ። በጌታ በኢየሱስ ስም ቅዱሳን ጸልዩ። ሃሌሉያ ማላካቲያኖ ሲፓራዳባጂናሞስ ሴክሬቴሌ ቬጄኔሞስ
ራዲካቦሺ ፕሬዴቬኔሞስ ሲካራባጃናሞስ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ እጸልያለሁኝ። መልካም ሐሳብ በሕይወታቸው ላይ እንዲፈጸም ምሪትን እንድትሰጣቸው ወደ ስኬታቸው የሚያደርሰውን መልካም መንገድ እንድታሳያቸው እግዚአብሔር አምላኬው አንተ ወዳሰብክላቸው ሐሳብ የሚደርሱበትን እግዚአብሔር አምላኬ ሆይ መንገድን አቅጣጫን እንድታሳያቸው ነው ጸልያለሁኝ። በጌታ በኢየሱስ ስም ጸልዩ ቅዱሳን። በራሴ ማስተዋል አልደገፍም። እግዚአብሔር ሆይ ባንተ እደገፋለሁ፣ ባንተ ጥበብ እደገፋለሁ፣ ባንተ ላይ እደገፋለሁ። መንገዴን እንድታቀናልኝ እፈልጋለሁ። ስኬትን እንድትሰጠኝ እፈልጋለሁ። አንተ ካሰብክልኝ መልካም ሐሳብ ጋር መገናኘት እፈልጋለሁ እያላችሁ ቅዱሳን ጸልዩ። ሃሌሉያ፣ 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 ሃሌሉያ። በጌታ በኢየሱስ ክርስቶስ አምላክ እግዚአብሔር ሆይ እጸልያለሁኝ። እግዚአብሔር አምላክ አንተን መታመኛው ላደረገች ነፍስ፣ አንተን ለፈለገች ነፍስ፣ አንተን ለወደደች ነፍስ ዛሬ በጌታ በኢየሱስ ስም ከበረከቷ ጋር እንድታገናኛት እግዚአብሔር ሆይ ከደስታቸው ጋር እንድታገናኛቸው፣ ካሰብክላቸው መልካም ሐሳብ ጋር እንድታገናኛቸው፣ ካሰብክላቸው መልካም ፈቃድ ጋር እግዚአብሔር ሆይ እንድታገናኛቸው ጸልያለሁ። እግዚአብሔር ሆይ ማካራባሺላ ፕራዳቫኒያሎስ ሬዴኬሌቦ ሺካፖራዳ ቫጂናሞስ ሌፕራዳ ካባያ ስለ ወደፊት ሕይወታቸው እግዚአብሔር ሆይ ስለ ትዳራቸው እግዚአብሔር ሆይ ስለ ሪሌሽንሺፓቸው እግዚአብሔር ሆይ ስለ ቢዝነሳቸው እግዚአብሔር ሆይ አንተ ያለህን መልካም ፈቃድ እንድታሳያቸው ጸልያለሁ። አንተ የምታስብላቸውን ሐሳብ እንድታስታውቃቸው ነው ጸልያለሁ። እግዚአብሔር አምላኬው ፈቃድህን እንድትገልጥላቸው እህቶቼ ወንድሞቼ ፈቃድህን በጠየቁበት መንገድ ላይ ፈቃድህን በፈለጉበት መንገድ ላይ እግዚአብሔር አምላኬው ፈቃድህን እንድትገልጥላቸው ያንተን ፍላጎት እንድትገልጥላቸው ያንተን ሐሳብ እንድትገልጥላቸው ነው ጸልያለሁ። ማካራጂላ ፓራዳቫጂናሞስ ሬዴሌቦ ዲጋቦ ሺካ ፓራዳባ ያላባራዳላባጃናሞስ በጌታ በኢየሱስ ክርስቶስ በራሳችን ማስተዋል አንደግፍም እግዚአብሔር ሆይ። በራሳችን ጥበብ አንደግፍም እግዚአብሔር ሆይ። በራሳችን ፍላጎት አንደግፍም እግዚአብሔር ሆይ። የኛን ፍላጎት ወደ ኋላ ትተን እግዚአብሔር ሆይ ያንተን ፍላጎት በሕይወታችን ላይ ለማስተናገድ ዛሬ በዚህ ማለዳ ተሰብስበናል። እግዚአብሔር ሆይ የራሳችንን ፈቃድ ትተን እግዚአብሔር ሆይ ያንተን ፈቃድ በሕይወታችን ላይ ለማድረግ ዛሬ በዚህ ማለዳ ተሰባስበናል። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ መልካም ፈቃድህን እንድትገልጥልን እንጸልያለን። ዛሬ በጌታ በኢየሱስ ክርስቶስ መልካም ሐሳብህን እንድትገልጥልን እንለምናለን። ዛሬ በጌታ በኢየሱስ ክርስቶስ በወንድሞቼ ላይ በእህቶቼ ላይ ያንተ መልካም ፈቃድ ያንተ መልካም ሐሳብ ያንተ መልካም ምኞት እግዚአብሔር ሆይ በሕይወታችን ላይ መፈጸም እንዲጀምር እንጸልያለን። እግዚአብሔር አምላኬ ሆይ ማሊካ ፕሮዶሲካ ባሺካ ፓራዳባጃናሞስ ሌፕሬዴቬኒሞ ሺካ ፖራዳላባጂናሞስ እንደዚህ ያላችሁ ጸልዩ ቅዱሳን። አምላኬ ሆይ ስለ ወደፊት ሕይወቴ ስለ ሥራዬና ስለምንቀሳቀስባቸው ዕቅዶቼ ሁሉ በፊት እቆማለሁ፣ በፊት እጸልያለሁ። የነገውን ቀኔ ለእኔ ባይታየኝም በአንተ ዘንድ ግን የተገለጠና የታወቀ ስለሆነ እግዚአብሔር ሆይ መንገዴና ውሳኔዎቼን ሁሉ በአንተ ላይ እጥላለሁ እያላችሁ ጸልዩ። ሃሌሉያ ማክራዳ ቫጂና ኮሲ ፕሬዴቬሌቦሽ ሌፕራዳ ቫኒያሎሲ ካፕራዳ ካባያ ሊብሮዶሎቮ ጆኖሞስ ሪካቶሎ ጆኖሞስ ሲካፓራጂናማስ በራሴ ማስተዋል እንዳልደግፍ የጥበብና የመለኮታዊ ምሪትን እንድትሰጠኝ እፈልጋለሁ እያላችሁ ጸልዩ። ማክራዳ ካቺናሞስ ፕሬዴሌቮሪዳሎቦስ ሌፕሮዶኮቦስ የምራመደውን እርምጃ ሁሉ እግዚአብሔር ሆይ አንተ እንድታሳየኝ ይፈልጋለሁ። የምንቀሳቀሰውን እንቅስቃሴ ሁሉ አንተ ምሪትን እንድትሰጠኝ ይፈልጋለሁ። አንተ እንድታስኬደኝ ይፈልጋለሁ እያላችሁ ማክራዳ ካባያ እንድትጸልዩ አበረታታችኋለሁ። ሊፕሮዶኮቦስ ሲክራዳ ጋባሽ ካላባራዳላቦስ በስራዬና በምንቀሳቀስባቸው በእያንዳንዱ መንገዶቼ ላይ በረከትን እንድትሰጠኝ ስኬትን እንድትሰጠኝ እግዚአብሔር ሆይ ልፋቴ ፍሬያማ እንዲሆን በልፋቴ እንድባረክ እግዚአብሔር አምላኬ ሆይ ማክሮዶኮቦ ሺክራዳ ላቫጂናሞስ እግዚአብሔር እንድትረዳኝ ይፈልጋለሁ። ምሪትን እንድትሰጠኝ ይፈልጋለሁ ያላችሁ ቅዱሳን ጸልዩ። ዛሬ እግዚአብሔር ታላቅን ነገር በሕይወታችሁ ያደርጋል። ዛሬ እግዚአብሔር መልካምን ነገር በሕይወታችሁ ያደርጋል። ሃሌሉያ ክብር ለኢየሱስ ይሁን። በዚህ ማለዳ እየጸለይን ያለነው ቅዱሳን ከእግዚአብሔር ዘንድ በሥራችን ስለምናቀደው ዕቅድ ስለ ወደፊት ሕይወታችን ከእግዚአብሔር ዘንድ ምሪትን ለመቀበል
በሚል ርዕስ ነው እየጸለይን ያለነው። ክብር ለኢየሱስ ይሁን። ከዛሬ ቀን ጀምሮ በእግዚአብሔር ፊት ባስቀመጣችሁት በእያንዳንዱ ርዕሶቻችሁ ላይ እግዚአብሔር ምሪትን ይሰጣችኋል። እግዚአብሔር መከናወንን ይሰጣችኋል። እግዚአብሔር ታላቅን ነገር በሕይወታችሁ ላይ ያደርጋል። ክብር ለኢየሱስ ይሁን። ስለዚህ ቅዱሳን ዛሬ በዚህ ቀን የምታሰላስሉትን የመጽሐፍ ቅዱስ ክፍል እነግራችኋለሁ። ያንን እያነበባችሁ ሕይወታችሁ ላይ እያወጃችሁ ቀኑን ሙሉ በዚህ ሐሳብ እንድትያዙ ብዬ አሳስባችኋለሁ። መጽሐፍ ቅዱስ እንደሚናገር ኤርምያስ 29 ቁጥር 11 ላይ ለእናንተ የማስባትን ሐሳብን ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ይላል እግዚአብሔር ይላል። ሌላው ደግሞ ምሳሌ ምዕራፍ 3 ቁጥር 5-6 በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ፣ በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል የሚል የመጽሐፍ ቅዱስ ክፍል ነው። ስለዚህ እነዚህን ክፍሎች እያነበባችሁ በቀናችሁ ላይ እያወጃችሁት እግዚአብሔር ሆይ ለእኔ የምታስበውን ሐሳብ አንተ ታውቃለህ፣ ስለዚህ ሐሳብህን ግለጥልኝ፣ ምሪትን ስጠኝ እያላችሁ ጸልዩ። ክብር ለኢየሱስ ይሁን። ለዚህ ጸሎት አዲስ የሆናችሁ ሰዎች ካላችሁ ይህንን አካውንት ሰብስክራይብ እያደረጋችሁ ከስር ደግሞ ኮመንት መስጫው ላይ አሜን እያላችሁ እንድንጸልይላችሁ የምትፈልጉት ደግሞ የጸሎት ርዕስ ካለ ኮመንት መስጫው ላይ እየጻፋችሁልን ከኛ ጋር አብራችሁ ማለዳ መጸለይ ትችላላችሁ። በሌሎች ርዕሶች ደግሞ የጸለይንባቸው ብዙ ጸሎቶች አሉ። ከላይ አካውንቱ ላይ በመግባት ከላይ ጀምሮ እየተመለከታችሁ እየከፈታችሁ አብራችሁን መጸለይ ትችላላችሁ። እግዚአብሔር መልካምን ነገር በሕይወታችሁ ያደርጋል። ብዙ ለምስክርነት የሚሆንን ነገር እግዚአብሔር ይሰጣችኋል። ብሩካን ናችሁ። ብዙ ሰዎች ጋር እንዲደርስ ሼር አድርጉት፣ ኮፒ ሊንክ አድርጉት። ለሌሎች ሰዎች ደግሞ ሼር በማድረግ አገልግሎቱን ደግፉ። በጌታ በኢየሱስ ክርስቶስ ስም ቀናችሁ የተባረከ ይሁን። በጌታ በኢየሱስ ስም ብሩካን ናችሁ።